ከነዚህ ሊቃውንት መካከል መጋቢያ ክቡር ጥላሁን የጥበብ በዓታ ለማርያም ወንጌል የአቋቋም ምስክር ናቸው። የትኛው የአቋቋም መምህር ለማስመስገን መምህርነትን ለማረጋገጥ እሳቸው ጉባኤውን ተገኝቶ ተምሮ ይቁጠር ተብሎ ሲመረጥ ነው የአቋቋም መምህር የሆነው። ስለዚህ ታላቅ አባት በዛሬው ዕለት በመካከላችን ተገኝተዋል። ሊቃውንት ከእሳቸው ጋር አሉ። የሆነ ሆኖ ካለው ጊዜ አንጻር ሊቃውንቱ ወስነው በኢትዮጵያ የሚገኙ ታላላቅ የአቋቋም ትምህርት ቤቶችን ወክለው ዛሬ በመካከላችን በበዓታ ተገኝተው በዚህ መጥተዋል። እስኪ ሁላችሁም አመስግኗቸው ማረጋገጥ ራሱ Filipos, la Santa Sindus, Gracias, Ismael,
ተጎነ በቃሉ ዘጎርጎርዮስ ቅዳሴ ነው። እስመዮ ተጎነ በቃሉ ዘጎርጎርዮስ ቅዳሴ ተቆጣቸው ስለሆነ ቅዳሴ ነው። ጎርጎርዮስ ተሰረ ትርኢት ለጥበበ ስላሴ እስመዮ ተጎነ በቃሉ ዘጎርጎርዮስ ቅዳሴ ኢትዮጵያ ንግሥት ወንግሥተ ዱባይ አውዳቢ አቀባ ግብረ ተዋሕዶ ብሔሮን ለአቢ ሶበ ማትያስ ሃያ ኢትዮጵያ ነገሥተ ድልዋኒሆሙ ቆሙ ሰራዊተ ማትያስ ጸሎተ ተዋሕዶ ድልዋኒሆሙ ቆሙ ሰራዊተ ማትያስ ጸሎተ ተዋሕዶ ለአለ ሰላም ማትያስ ሰራዊተ ሁሉ ተሃብሎ በቅዱስ ቁርባን ጸሎት ሀገራችን የምትኖሩ ባለማይተቦች እንኳን ደስ ያላችሁ። በመካከለኛው ምስራቅ የምንኖር እህትና ወንድሞቻችሁ በእውነት በታላቅ ደስታ ላይ እንገኛለን። ምክንያቱም ደግሞ እንባችን የታበሰበት ዘመን፣ እግዚአብሔር በምህረቱ የጎበኘን ዘመን፣ እግዚአብሔር በቸርነቱ በይቅርታው በጸጋው የጎበኘን ዘመን በመሆኑ እንደሰታለን። ከዚህ በፊት የነበሩ ቀደምት እህትና ወንድሞቻችን ወደዚህ ምድር ላይ ሲሰደዱ ማይተቦቻቸውን በመበጠስ ስሞቻቸውን በመቀየር ተሰደዋል። በዚህ ምድር ላይ ብዙ እንባቸውን አንብተዋል። እግዚአብሔርም የታላላቆቻችንን እህት ወንድሞቻችንን እንባቸውን በማበስ ዛሬ ለእኔና ለእናንተ ድንቅ ነገርን እያደረገልን ይገኛል። በዚህ በመካከለኛው ምስራቅ ላይ ከዘመን ዘመናት በኋላ በዚህ ዘመን ድንቅ ነገር እየሆነ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመካከለኛው ምስራቅ በሊባኖስና በተባበሩት አረብ ኤሚሬቶች አህጉረ ስብከት ስር ከመንበረ ጵጵስና